ዛሬ እንግዲህ የአንድ ባለትዳሮችን ታሪክ ልነግራችሁ ነው። በእርግጥ በአሳዛኝ ሁኔታ በፍቺ ነው የተቋጩ እነዚህ ባለትዳሮች ታሪክ። ረጅም ዓመታትን በፍቅር የኖሩ ናቸው። በጣም ብዙ የፈረንጆች ገናን አብሮ አሳልፈዋል። አሁን ባሳለፍነው የፈረንጆች ቀና ግን አንድ ቀን ሲቀረው ነው ፍቺ ያደረጉት እነዚህ ባለትዳሮች። ስለዚህ የፍቻቸው ምክንያት ምንድን ነው? መጀመሪያ ላይ ሚስትየው እንደምትለው ከጊዜ ወደ ጊዜ ባል ስልኩ ላይ የሚያጠፋው ጊዜ በጣም ረጅም እየሆነ መጣ። ሶሻል ሚዲያዎችን ይጠቀማል። መጠቀሙ ብቻ ሳይሆን ሶሻል ሚዲያ ሲጠቀም ደግሞ የብዙ ሴቶችን ፎቶ ላይክ ያደርጋል። ለምን እንደዚህ ያደረክ ብዬ ስናገረው ደግሞ የመለሰልኝ መልስ በቃል እኔን የሚያንቋሽሽ የሚያሳንስ ዝቅ አድርጎ የሚያይ አይነት መልስ ነው የሰጠኝ። በጣም ረጅም ሰዓት ሶሻል ሚዲያ ላይ ያጠፋል። የሴቶችን ፎቶግራፍ ላይክ ያደርጋል። ከስር ጥሩ ጥሩ ኮሜንቶችን ይጽፍላቸዋል። ስለዚህ ይሄ በጣም ከምችለው በላይ ሆነብኝ ትልና ነገሩን ወደ ፍርድ ቤት ይወስዱታል። ፍርድ ቤት ከሄዱ በኋላ ሲካሰሱ እሷ ያቀረበችው ረጅም ሰዓት ሶሻል ሚዲያ ይጠቀማል፣ የቆንጆ ሴቶችን ፎቶ ላይክ ያደርጋል። ይሄ ደግሞ ትዳሬ ላይ እምነት እንዳይኖረኝ፣ ሴኪሪቲ እንዳይሰማኝ ያደርጓል የሚል ሀሳብ ነው ያነሳችው። ያው ሴቶች ብዙ ጊዜ ኢሞሽናሊ በጣም ሴኪር መሆን እንፈልጋለን በጣም ብዙ ጊዜ ትዳር ውስጥ እና እሱን አሳጥቶኛል፣ በጣም ደህንነት እንዳይሰማኝ፣ በትዳሬ መተማመንን እንዳጣ አድርጎኛል ብላ ነው የከሰሰችው። ክስ ብቻ አይደለም ካሳ ፈልጋለሁ፣ በጣም ነው ሞራሌን የጎዳው፣ እምነት እንዳጣን ያደረገኝ የሚል እንትንም አቀረበች። ባል ሁኔታውን ሲሰማ በጣም ተናደደ። ይሄ ነገር እኔን አይመለከተኝም፣ እኔ አላረኩም፣ እንደውም እኔም የፍቺ ፋይል አስገባለሁ፣ ፍቺ ፈልጋለሁ፣ ባለቤቴ በጣም አባቴን እንደውም ትሳደባለች፣ እሱ ብቻ ሳይሆን ደግሞ በጣም ቀናተኛ ናት። ስለዚህ ተከታታይነት ያለው ቅናቷ ደግሞ ስሜን ጎርቶታል፣ ያለኝን የገነባውትን ስም ጎርቶታል። በስራዬ በማህበራዊ ህይወቴ ላይ ጥሩ ያልሆነ ተጽዕኖን አሳድሮብኛል። ስለዚህ እንደውም መክሰስ ያለብኝ እኔ ነኝ እሱ አይደለችም የሚል አይነት ሀሳብ አመጣ። በኋላ ላይ ፍርድ ቤቱ የሁለቱንም ሀሳብ በደንብ ካደመጠ በኋላ እንግዲህ ውሳኔ ሰጠ ማለት ነው። ግን ያው እግረ መንገዳችሁን እቺን ስትሰሙ ሰብስክራይብ ላይክም እያደረጋችሁ ከዛ በኋላ ባል ይሄንን ካቀረበ በኋላ ፍርድ ቤቱ ግን የግራና የቀኙን ካየ በኋላ ጥፋተኛ ነው ብሎ የፈረደው ባል ላይ ነው። ስለዚህ ባል ወደ 80,000 ሊሬ የቱርክ ፍራንክ ማለት ነው ያው ወይም ደግሞ በዶላር ወደ $2,000 ነው የተቀጣው። ጉዳዩ የሆነው ቱርክ ላይ ነው። $2,000 ነው የተቀጣው። እንግዲህ አሁኑን ገና አብረው እንኳን ሊያሳልፉ ከገና ከአንድ ቀን በፊት ትዳራቸው በፍቺ ተቋጭቷል ማለት ነው። እነዚህ እንግዲህ ጉዳት የሌላቸው የሚመስሉት እነዚህ ኦንላይን ላይ የሚደረጉ ኢንተራክሽኖች፣ ወሬዎች፣ ቻቶች ምን ያህል ትዳርን እንደሚጎዱ ይሄ በጣም ትልቁ ማሳያ ነው። ፍርድ ቤቱም ይህንን ነው ያለው። ይህንን በማድረግ እንደ በማስረጃ መልክ ተያይዞ ቀርቦ ነበረ። እሱ ላይክ ያደረጋቸው የሶሻል ሚዲያ ፎቶችና ኮሜንት ያደረገባቸው ይህንን በማድረግ ትዳር እምነትን ሲጠይቅ ትዳር ላይ ያለው እምነት እንዲሸረሸር አድርገሃል ብሎ ነው ፍርድ ቤቱ የወሰነበት። ይግባኝ ጠይቆ ነበረ፣ ግን ፍርድ ቤቱ አይ ብሎ ይግባኙንም ውድቅ ማድረጉን ኦዲቲ ሴንትራል ነው የዘገበው። ትንሽ ቀለል ያለ ቢመስልም ግን ቤታቸውን እንግዲህ አነቃንቆታል የሶሻል ሚዲያ ጉዳይ። ኦዲቲ ሴንትራል ጠበቃም አናግሮ ነበርና ጠበቃዎቹም የሰጡት ሀሳብ ይህንኑ ነው። አሁን ላይ በፍቺ ኬዞች ላይ በኦንላይን ሚዲያ ወይም በዲጂታል ሚዲያ የሚደረጉ ወሬዎች ወይም ሜሴጆች የተጻጻፉ ወይም ላይክ የተደረጉ ፎቶዎች ማስረጃ ሆነው ፍርድ ቤት ላይ የሚቀርቡ በመሆናቸው የምንሰራውን ነገር መጠንቀቅ አለብን ብለው ጠበቆችም ተናግረዋል። የትዳሩ መጨረሻ ግን በፍቺ ተቋጭቷል።